ሰላም ሰላም ወደ ቻናላችን ቤተሰቦች እንዴት ከርማችኋል? ዛሬ እንግዲህ ጤናማ የሆነ የምሳቃ አማራጭ ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ለማዘጋጀት የሚያስፈልጉን ግብአቶች 2 ካሮትና ግማሽ ጥቅል ጎመን፣ 1 ራስ ባሮ ሽንኩርት፣ 1 ቃሪያ፣ 3 የሾርባ ማንኪያ ዘይት፣ 3 እንቁላልና ደቆ የተፈጨ የጥብስ ቅጠል ናቸው። ስራችንን ስንጀምርም ጥቅል ጎመናችንን በምትመለከቱት መልኩ በቀጫጭኑ ከትፈዋለን። መሀከል ላይ ጠንካራውን እናወጣውና በምትመለከቱት መልኩ መክተፋችንን እንቀጥላለን። በመቀጠልም ካሮታችንን በምትመለከቱት መልኩ በቀጫጭኑ እያደረግን እንፈቀፍቀዋለን። ካሮቱን እንግዲህ እንደምትመለከቱት በቀጫጭኑና በረጃጅሙ አድርገን የፈቀፈኩት። በመቀጠልም መጥበሻችንን እሳት ላይ እንጥድና 1 ማንኪያ ዘይት ጨምረን በምትመለከቱት መልኩ እንቁላላችንን አምጥተን እንጠብሰዋለን። እንቁላሉ እንግዲህ እንደምትመለከቱት ቆንጆ ሆኖ በስሎልናል። በመቀጠልም መጥበሻ እሳት ላይ እንጥድና 2 ማንኪያ ዘይት እንጨምርበታለን። መጥበሻችን ትንሽ ጋል ሲልልን ሽንኩርቱን እንጨምርበታለን። በመቀጠልም ቃሪያውን እንጨምርና በምትመለከቱት መልኩ እያደረግን እናበስለዋለን። እኔ የተጠቀምኩት ቃሪያ እንግዲህ የማያቃጥል ቃሪያ ነው። ምክንያቱም ህፃናት ሊያቃጥላቸው ስለሚችል ለቃናው ብቻ ቃሪያ ማድረግ ይኖርብናል። አሁን ሽንኩርታችን ስለበሰለልን በመቀጠል ቅድም ከትፈን ያዘጋጀነውን ጥቅል ጎመን በምትመለከቱት መልኩ እንጨምርበታለን። ጥቅል ጎመኑን ቶሎ ቶሎ እያማሰልን ጥብስ እናደርገዋለን። ለቻናላችን አዲስ የሆናችሁ ቤተሰቦች በየጊዜው የምንለቃቸውን የተለያዩ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን አትርሱ። ጥቅል ጎመናችን ውሃ እንዳይተፋብን ቶሎ ቶሎ እያልን ማገላበጣችንን እንቀጥላለን። ጥቅል ጎመኑን ለ3 ደቂቃ ያህል ጥብስ ካደረግነው በኋላ በመቀጠል ካሮቱን እንጨምርና አንድ ላይ እንጠብሰዋለን። አሁን ጥብስ ስላለልን ግማሽ የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ደቆ የተፈጨ ጥብስ ቅጠል እንጨምርበትና አንድ ላይ እናዋህደዋለን።
ቶሎ ቶሎ እያልን አንድ ላይ በደንብ ካዋሃድ ነው በኋላ ቅድም ጠብሰን ያዘጋጀነውን እንቁላል በምትመለከቱት መልኩ እንጨምርበታለን። የመዓዛውን ነገር ልነግራችሁ አልችልም፣ በጣም ደስ ይላል። እንግዲህ እንዲህ በቀላሉ ጤናማ የሆነ ምሳቃ ሰርተን በዳቦ አድርገን ለልጆቻችን መቋጠር እንችላለን። አሁን እንግዲህ ምግባችን ቆንጆ ሆኖ በስሎልናል። በመቀጠል እንግዲህ በምሳቃ ጨምረን ለልጆቻችን መቋጠር እንችላለን። እንግዲህ እንደምትመለከቱት በጣም ቀላልና በጣም ጣፋጭ የሆነ የምሳቃ አማራጭ ነው። እንደምትወዱትም ተስፋ አደርጋለሁ። ፕሮግራማችንን ከወደዳችሁት ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። የዛሬውን ፕሮግራማችንን እንግዲህ በዚሁ አጠናቀናል። በቀጣይ በሌላ የምግብ ዝግጅት ፕሮግራም እስክንገናኝ ሁላችንም በያለንበት ቸርን ሰንብት።